ለምንድን ነው በሌላ ነቢያቶች ያልተገለጠው? ቁርአን ለረሱል ብቻ ነው የወረደው፣ በረሱል ጊዜ ነው። እና ከዛ በፊት እስልምና እንዴት ነበር? በማን ነበር እስልምና እየተነገረ የነበረው? ከዛ በፊት በየጊዜው አምላክ አላህ ስብሐነ ወተዓላ ቃልን ያወርድላቸዋል፣ ያዛቸዋል። በየጊዜው የራሳቸው መለኮታዊ መጽሐፍ ይሰጣቸዋል። በዚያ ላይ ትውልዶቻቸውን ያስተምራሉ። አሁን ጥያቄው የመጨረሻው ዘመን የተሰጠው መጽሐፍ ምንድን ነው? ቁርአን በነቢ ሰለላሁ ዐለይሂ ወሰለም። ከዚያ በፊትስ የራሳቸው መጽሐፍ ተሰጥቷቸዋል። ዲናቸው፣ ሃይማኖታቸው የሁሉም ምን ነበር? አምላክ አንድ ሃይማኖትን የሰጣቸው ለነቢያት። ለእነዚህ ያለፈ ሌላ ሃይማኖት፣ ለእነዚህ ሌላ ሃይማኖት አልሰጠም። ኢስላምን ያዘዛቸው። ይህን ለቀደምት ነቢያት ሁሉ ያዘዘባቸው ሃይማኖት ኢስላም እንደሆነ ይነግረናል። ምን ይላል? ኢነ ዲነ ዐንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ብቻ መረጥኩላችሁ እያለ ይናገራል። ይህን ሃይማኖት ለቀደምት ነቢያት ሁሉ ደንግጎት እንደነበር ሲነግረን ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ይለናል፣ ለእኛ ማለት ነው። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዥበት የነበረውን ሃይማኖት እያለ ይናገራል። እኔ ልክ ነህ። እሱ ግን ይሄን ሁሉ አሁን የነገርከኝ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ቁርአን በወረደ ሰዓት ነው ሁሉ ነገር የተገለጸው አይደል? ከዛ በፊት ግን የነበሩ ነቢያቶች እንዴት ነበረ ህዝቡን ወደ እስልምና እንዴት ነበር? እስልምና የሚለው ቃል ራሱ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ይታወቃል ወይ? አለ ወይ? ምን አለ? ተጨባጭ የሆነ መረጃ ምን አለ? ክርስትና ነበር አይደል? ክርስትና እንደነበር የሚባል የለም። ማስረጃ ትሰጠኛለህ? መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ያዘዘው አንድ ነቢይ የለም አለ? ማስረጃ እኛ ከመጽሐፍ ቅዱስ ብቻ አንጠይቃችን፣ ችግር የለውም። በጣም የሚገርመው ሙስሊሞች ስንጠይቅ ከመጽሐፋችሁ ብለን ነው የምንጠይቀው። እኛን ግን ከመጽሐፋቸው ውጭ ብላቸው ነው የምንጠይቀው። ችግር የለውም። ነቢዩ መሐመድ ከመወለዳቸው በፊት ስለ ክርስትና ስታስረዳ ችግር የለም። ከራስህ መጽሐፍ ስጠኝ፣ ሌላ መጽሐፍ አልጠይቅህም። አንተ ብለህ ከሌላ መጽሐፍ አታወጣም። አሁን ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ እግዚአብሔር አንድ ነቢይ ክርስቲያን ሁን ብሎ አዞታል አላዘዘው? ይኸውልህ ክርስቲያን የሚለው ራሱን የቻለ ወርድ ነው። ግን ክርስትና የሚለው ነገር ደግሞ ካልከው እምነቱ ነበረ አይደል እንዴ? እምነቱ የነበረው ከዛ በፊት አሁን አንተ ከምትለው የምጠይቅህን ጥያቄ በቀጥታ መልስ እንጂ ወገናችን እኔ ልጠይቅ ነው የገባሁት። እኔ እኮ እንድታስረዳኝ እኔ ከመጽሐፍህ ነው የምጠይቅህ። እኔ ከመጽሐፌ ብትጠይቀኝ ለጥያቄው መልስ እንዳለው ታውቃለህ። ቁርአን ለሁሉ ጥያቄዎቻችሁ መልስ አለውና ከመጽሐፍ ውጭ። እኔ ግን ከመጽሐፍህ ራሱ ክርስትና የለም እያልኩ ነው። እግዚአብሔር የትኛውን ቦታ ላይ አንድ ነቢይ ክርስቲያን ሁን ብሎ ያዘዘበት ቦታ አለ? የለም። በጣም ጥሩ። ይኸውልህ እሱ ክርስትና ላይ 12 ሐዋርያቶች በብዙ መንገድ የተጻፈ ነው። ክርስትና ሁሉም የመሰከሩለትና ሐዋርያቶች አዋቅረው ያመጡት ሳይሆን ክርስቶስ ከክርስቶስ ልደት ካለ አለ በለኝና ከዛ ወደ ማስረጃ እንሄዳለን። እግዚአብሔር ክርስቲያን ካለ በቃል ጽሑፉን አጠይቀኛ። እሱ ጽሑፍ ነው የምጠይቀው። እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? አው ያመነ የተጠመቀ ይድናል ካለ ታዲያ ለማን ነው? ለሙስሊሞችን ጭምር ነው እንግዲህ ተጠምቆችን እባክህ አንዴ እዛው ራስህን መጀመሪያ ክርስትናህን ታደገው። የለም ክርስትና ይባል እግዚአብሔር የትኛው ቦታ ክርስቲያን ሆኖ ብሎ ያዘዘው? እሱ እኔ እኮ ጥያቄዎችን ከአንተ ለማወቅ ነው። አንደኛ አሁን አንተ የምትገልጽልኝ ቁርአን የወረደላቸው ለነብዩ ነው ክርስቲያን ሆኑ ብሎ እግዚአብሔር አዟል ወይ? መጽሐፍ ቅዱስ አላዘዘም በል። አዎ አዟል። ማስረጃ ስተኝ ላውጣ። ነገርኩ እኮ ማስረጃ እኮ ሐዋርያቶችን ገለጹላል። እግዚአብሔር ክርስቲያን ሆኑ ብሎ አዟል ወይ? አዋልከን ማስረጃ ነገር ላውጣ። የቱ ጋር ምዕራፍና ቁጥር ስትል ክርስትና የሚለውን ቃል በቃል ቃሉን አይደለም መጠቀም ያለብህ አንተ። ወርዱን የፈለከው
ያመኑ ተጠመቀ የሚለውን ቃል ያስተማሩት ነቢዩ መሐመድ ናቸው? አልጠየቅኩም። እሱን ክርስቲያን ሆኖ ብሎ አዘዋል ወይ እግዚአብሔር? አላዘዘም። ማንኛውም ሰው ሲወለድ ሙስሊም ነው። ከዛ በኋላ ነው ሴት ልጅ በ80 ቀን ወንድ ልጅ በ40 ቀን እንዲህ ብለህ መልስ። ሴት ልጅ በ80 ቀን ትጠመቃለች፣ ወንድ ልጅ ደግሞ በ40 ቀን ይጠመቃል። እግዚአብሔር ሙስሊም ክርስቲያን ሁኑ የሚለው ከዛ ከተጠመቅን በኋላ እንጂ ከዛ በኋላ ማንኛውም ሰው ሲፈጠር ራቁቱን ነው ሙስሊም ነው። በዚህ በእመን ወይም ደግሞ እንደዚህ መልስ። እሺ መልካም። ይኸውልህ አሁንም አንድ እኔ እየጠየቀኝ ነው፣ ግን እኔ አንድ ጥያቄ መልስልኝና እባክህ ልረዳ። መረዳት ያለብን ነገር እባክህ ለመረዳት አትበለኝ። እኔ ከአንተ በላይ አራዳ ነኝ አባ። እግዚአብሔር የትኛው ጋር ቦታ ላይ ነው እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው? አንድ ቦታ ስ ሌላ ወጣ ነው። ሙስሊም ከመኖሩ በፊት አንተ የምትለው ቁርአን ከመውረዱ በፊት የነበረ እምነት እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው መዛኛው ቦታ ላይ ነው። ይኸውልህ እኔ ምናልባት ከኔ ተሻለ እኔ ዲያቆን ወይም እንትን አይደለሁም። እኔ ባለኝ እውቀት አንተ ጋር ለመረዳት ነው የመጣሁት። ምናልባት ከኔ የተሻለ ሰው እርግጠኛ ነኝ ነበር እንዴ ወይ አለ እያልክ ቅድም አለ ብለሃል አይደለ? አለ በቃ አለ ምዕራፍና ቁጥር መሳሰለህ ጊዜ ግን ይኸውልህ እንዳለ አምናለሁ አለን። አስተይ በቃ እግዚአብሔር ክርስቲያን ሆኖ ያለበትን ቦታ አስተይ ላውጣ። ስለዚህ አንተ እስልምናን ለእኔ ማስረዳት ይከብድሃል። ኧረ ተው አንጀቴን በላህ። ማስረጃ ስጠይተው ነገርኩህ እኮ እኔ የሃይማኖት አስተማሪ አይደለሁም፣ ግን አለ ከኔ የተሻለ ሰው ሊያስረዳ ይችላል አስገብቶ። ነገር ግን እኔ ለጠየቁ ጥያቄ መልስ እሱን እንድሰጠኝ አለ ብለሃል አይደለ? ለምን ተዋሻለህ? አለ ካልክ የቱ ጋር ነው? አልከዳውም እኮ አለ። እኔ ግን የትኛው የመጽሐፍ ቅዱስ ምዕራፍ ላይ እንዳለ አላውቅም። ግልጽ አይደል እየነገርኩ ያለሁት? ካለ እንግዲያውንስ ክርስቲያን ብዬ ልጻፍና መጽሐፍ ሰርች ላድርግ። እግዚአብሔር ክርስቲያን ሆኖ ያዘዘበት ቦታ አላውቅም በሚል ልታመልጥ ነው አይደል? አታመልጥም። ሰርች የሚለው ቦታ ላይ ገብቼ ክርስቲያን ብዬ ልጻፍ። እግዚአብሔር ክርስቲያን ሆኖ ያለበትን ቦታ ልንፈልገው ነው። ትስማማለህ? እኔ አሁንም ለመጨረሻ ጊዜ ልንገርህ፣ እኔ ለመረዳት ነው የመጣሁት። ነገርኩህ። ጥያቄውን አትጠይቀኝ። እኔን ማለት የምታስረዳኝ ከሆነ አስረዳኝ። ተውኩት። የለም በቃ ወላሂ የለም። ክርስቲያን ሆኖ ብሎ እግዚአብሔር አንድ ቦታ አላዘዘም። ትቼዋለሁኝ። የለም አሁን ለመረዳት ነው የሚፈልገው። ጥያቄ ጠይቀው። እኔ ቁርአን